ስትሬንጀር ቲንግስ የመጨረሻው ኤፒሶድ ላይ ይፈጠራሉ ብዬ ማስባቸውን 5 ነገሮች ልንገራችሁ። ከዛ በፊት ግን ይሄንን የመሰለ የስትሬንጀር ቲንግስ ቲሸርት የሰሩልኝ ሰሚት ኢቲ ይባላሉ። ለቅዳሜው ፕሮግራማችን ያዘጋጁት። እናንተም ቅዳሜ ስትመጡ እንደዚህ አይነት የስትሬንጀር ቲንግስ ቫይብ ያላቸውን ቲሸርቶች ለብሳችሁ መምጣት ከፈለጋችሁ በመረጣችሁት ዲዛይን ሰርተው ሊያስረክቧችሁ ሰሚት ኢቲዎች ዝግጅታቸውን ጨርሰው እየጠበቋችሁ ነው። ከእናንተ የሚጠበቀው በእነዚህ ስልክ ቁጥሮች ደውሎ ማዘዝ ብቻ ነው። ለዚህ ኢቬንት ብቻ አይደለም፣ ለተለያዩ ፕሮግራሞች ቲሸርቶችን ማሰራት ከፈለጋችሁ ኳሊቲ በሆኑ ጨርቆች ጽድት ያሉ ህትመቶችን ይሰራሉ። ተጨማሪ ስራዎቻቸውን ማየት ከፈለጋችሁ ደግሞ ከታች ታግ ያደረኩላችሁን የቲክቶክ ፔጃቸውን ገብታችሁ ቼክ አድርጉት። ወደ ቪዲዮአችን ስንመለስ አንደኛ ሁላችንም ካሊን አናምናትም አይደል? እኔ ደግሞ እየተሰማኝ ያለው በእርግጠኝነት ከቬክና ጋር አብራ እየሰራች ነው። የሱ ሰላይ ናት። ለምን ይሄንን አልክ ካላችሁኝ፣ ምክንያቱም አስተሳሰባቸው ከቬክና ጋር አንድ አይነት ነው። እሷ ያሰቃያትን ሰዎች በሙሉ በመግደል ታምናለች። ሲዝን 2 ላይ የምታስታውስ ከሆነ 11ም እንድትገድል ለማድረግ ሞክራ ነበር። ቬክናም በተመሳሳይ የጎዱትን ሰዎች በሙሉ ይገላል። አይደለም ሰዎች ዓለምን ሊያጠፋ እኮ ነው። ታዲያ አስቡት እስቲ ወደ እሷ መጥቶ እኔና አንቺ አዲስ ዓለም ክሬት ማድረግ እንችላለን፣ በነፃነት እንኖራለን ቢላት በእርግጠኝነት ትስማማለች። እና ቬክና 11ን ምን ያክል እንደሚፈልጋት ታውቃላችሁ አይደለም? ስለዚህ ከመጀመሪያው በሚሊተሪ ራሱ ካሊ የተያዘችው ሆን ብላ በቬክና ፕላን ይመስለኛል። ጓደኞቿን ራሷ የገደለቻቸው ነው ይመስለኝ። እና 11ን ወደ ቬክና ቲም እንድትመጣ ለማድረግ ትሞክራለች በእርግጠኝነት። ሁለተኛ ከአንድ በላይ ካራክተሮች ይሞታሉ። ይሄንን እናንተም እንደገመታችሁት እርግጠኛ ነኝ። እስካሁን ምንም የሞተ ካራክተር የለም። ዳይሬክተሮቹም አክተሮቹም የመጨረሻው ኤፒሶድ በጣም ያሳዝናል ሲሉ ነበርና ሞትን የቆጠቡት የመጨረሻው ኤፒሶድ ላይ ከአንድ በላይ ካራክተሮችን ለመግደል ይመስለኛል። በዚህ ወደ ሶስተኛ ግምቴ እንምጣና ወይ ደስቲን ወይ ስቲቭ ወይ ደግሞ ሁለቱም በዚህኛው ኤፒሶድ የሚሞቱ ይመስለኛል። ስቲቭ ታውቃላችሁ ሪስክ ይወስዳል፣ ሁልጊዜም እሱን ነው የሚያስቀድመው ከጓደኞቹ በፊት እና ስቲቭ የመሞት እድሉ በጣም ሰፊ ይመስለኛል። ኔትፍሊክሶች አምና አውተር ባንክስ ላይ ጄጄን ከገደሉት በኋላ አላምናቸው። ደስቲን ደግሞ ስቲቭ የሚሞትበት ሲቹዌሽን ውስጥ ከገባ እሱን ለማዳን ሲል ራሱን እንደሚሰዋ ምንም ጥርጥር የለውም። እዚህኛው ቮሊዩም 2 ላይም አይተነዋል። ሁለቱም ሊሞቱ ይችላሉ ያልኳችሁ ደግሞ ከሰማችሁ ኢፍ ዩ ዳይ አይ ዳይ ሲባባሉ ነበር። ይሄ ነገር እዚህ ሲዝን 5 ላይ የመጣ አይደለም። ሲዝን 3 ላይም ብለውት ነበር። የሚንቀሳቀሱትም አብረው ነው። የሆነ ነገር ቢፈጠር ሁለቱም የመሞት እድላቸው ሰፊ ነው። የምሬን ነው ምላችሁ፣ እንዲሞቱ ግን አልፈልግም። አራተኛ ይሄ እንኳን የመሆን እድሉ በጣም ጠባብ ነው፣ ግን ሄነሪ ቬክናን ከመሆኑ በፊት ጥሩነት ውስጡ አለ፣ ስለዚህ እናድነው ሊባባሉ ይችላሉ። ቮሊዩም 2 ላይ አይታችኋል። ዋሻ ውስጥ የሆነ ሰውዬ ሊረዳ ሲሞክር ነበር፣ ግን ያው ሲተኩሱበት ስናፕ አድርጓል እና ምናልባት አንገር ኢሹ አለበት እንጂ ውስጡ በጣም ጥሩ ነው። ዳይሜንሽን ኤክስ ውስጥ ከገባ በኋላ ደግሞ ማይንድ ፍሌየሩ ኮንትሮል አድርጎት ነው እናድነው ምናምን የሚል ናንሴንስ የሆነ ኮንሰፕት ሊያመጡ ይችላሉ ብዬ እፈራለሁ። አምስተኛው ደግሞ ኤል ራሷን ሳክሪፋይስ ወይም መስዋዕት የምታደርግበት ሰፊ እድል አለ። ታውቃላችሁ ይሄ ሁሉ ነገር ለመፈጠሩ ኃላፊነት እሷ ይሰማታል። ጓደኞቿን ለማዳን ስትል ምንም ነገር ታደርጋለች እና ሜቢ ራሷን የምትገልበት ሲቹዌሽን ሊፈጠር ይችላል። ሲዝኑ ሲጀምር ከሰማችሁ ከማይክ ጋር ይሄ ነገር ሁሉ ካበቃ በኋላ ወደ ሩቅ ቦታ ሄደን ሰላማችንን አግኝተን እንኖራለን ሲባባሉ ነበር። ብዙ ጊዜ ካራክተሮች ደግሞ እንደዚህ ከተባባሉ ከሁለት አንዳቸው የመሞት እድላቸው በጣም ሰፊ ነው። ከዛ ይሄ ወደፊት እናደርገዋለን ብለው ያሰቡትን ነገር ዳይሬክተሮች እኛን ኢሞሽናሊ ድሬን ለማድረግ ይጠቀሙታል። እኔ ኤል እንድትሞት አልፈልግም። በቃ ከልጅነቷ ጀምሮ ሰላማዊ ህይወት አልኖረችም። ላቦራቶሪ ውስጥ ነበረች። ከዛ በኋላ ሚሊታሪዎች ሲያሳድዷት ነበረ። አሁን ደግሞ ቬክና አንድም ቀን ደስተኛ አልሆነችም እና መጨረሻ ላይ ሃፒ ኢንዲንግ ይገባታል ብዬ ማስበው ካራክተር እሷን ነው። እና በአጠቃላይ ለዚህ የመጨረሻ ኤፒሶድ በጣም ትልቅ ኤክስፔክቴሽን አለኝ። ሆሎች ይኖሩታል፣ ግን ያን ያክል ሰፊ እንደማይሆኑና ይሄ ትላልቅ ጥያቄዎች የሚያስነሱ እንደማይሆኑ ተስፋ አረጋለሁ። ሊያልቅ እንደሆነ ሳስብ ትንሽ ቅር እያለኝ ነው፣ ግን ከዚህ በላይ መሄድ አንችልም፣ መቋጨት አለባቸው። እናንተስ እዚህኛው ኤፒሶድ ላይ ምን ነገሮች የሚፈጠሩ ይመስሏችኋል? ሀሳባችሁን ኮመንት ላይ ጻፉልኝ። በተረፈ ፎሎ እና ሼር ማድረግ አይረሳ።